የሁሱ ባህሪ ደግሞ በጣም ረብሿቸዋል። በነገር ላይ እኔ ለምን ማለት ሁሱ እንደዛ ነው ባህሪው። ኦልሬዲ ገባክ? ገሱ ላይ ገብተው በገዛ ቤቱ እኮ ተሰድቦ አንዴ ጣራ ጣራ እያየ አንዴ ስልኩን እያየ አንዴ መነጽሩን እየገለበጠ እኮ የሚሰደብ ሰው ነው ሁሱ ማለት በቤቱ ከገስት መወርወር ወደ ጥልቁ መጣል እየቻለ ማለት ነው። የኤጎ ማኔጅ ያደረገ በጣም የሰለጠነ ሰው ነው። ለራሱ ክብር አይጨነቅም ሁሱ። ጎበዝ ለመባል አይደለም ሁሱ የሚመልሰው ጥያቄዎችን ልክና ትክክል ለምኖት ሊትራሊ ለምኖት ነው የተወያየው። እንትን ብታይ እፎያዬ ቆይ አንዴ እፎያዬ እኔ በጣም የተመቸኝ ፓርት ማለት ነው ዞር ሲል እንግዲህ ላይቭ ስትሪም ነው ስክሪን ላይ ዋን ቱ ዋን ማውጣት አይችልም። የት ልንዴት ነው እና እኔ እኮ በጣም ነው የሚያዝናናኝ ለመናገር በጣም ነው የሚያስቀኝ። ጌታ እንደምትናረቅ ዩቲዩብ ላይ ምን ያልኩት እንደምን እንደሚሻል ማኔጅ ያደረገው ሁሱ ነው ማለት እፎያዬ ቆይ አንዴ እሺ እንደፈለግ ማለት ይሁን ህፃን ልጅ የሚያባብልም መሰለኝ። ወረበልካ በጣም አባብሎ እኮ ነው የተዋየው። አባብሎ ማለት ነው። ከዛ ደግሞ የሚገርም ክርስቲያኖቹ ያ ባህሪው በጣም አስደነቃቸው። በጣም ተደነቁበት። ጨዋ ወሎ ጨዋ ያሳደገው ሲባል ተናደዱ። የሚገርም እኔ አሁን ይሄ ያናደዳል እንደ እኔ አሁን ለምን ተናደዱ አልገባኝም። ለእፎይ የተሰጠው ኳሊቲ ሁሱ በጣም ጨዋ ነው። ሁሱ ፖለቲካ አይሰራም። የሆነ ማኛ ራሱ እኮ ሁሱ ፖለቲካ መስራት አይችልም ብሎ መሰከረለት። ገባ? ያውቃል። እሱ ፖለቲካ ሲሰራ የቃላት ፖለቲካ ልምድ ያለው ሰው ነው። እንዴት እንደሚሰራ ያውቃል። እና የገባው ሁሱ ፕሮቶኮል ይጠብቅ የራሱን ኢሜጅ ሊገነባ አይደለም የገባው። ጥያቄዎች አሉ። እንደማንኛውም ሰው ጥያቄ ሊመልስ ነው የገባው። ለእናንተ ነው በቃ ትልቅ ድግስ እንደ ዝግጅት እንደ ፓሪ ድል እንደማድረግ ምናምን ቆጥረው ስለነበር ለነሱ በጣም የተለየ እንትን ሰጥተውት ነበር ይመስለኛል፣ ቦታ ለጉዳዩ ማለት ነው። ግን እንኳንም 3 ሰዓት አልተደረገ። እውነት እኔ የሁለታችሁም አምላክ ረድቷችኋል ብዬ የማስበው በቃ ይሄ በሰዓቱ ይሄ 3 ሰዓት እንገናኝ በተባበሩበት መሰረት ቢገናኙ ምናልባት አሁን የምናወራው ርዕስ ራሱ ይኖረናል ብዬ አላምንም። እውነት ለመናገር በጣም መጥፎ ነበር የሚሆነው። እኔ አዲስ ፓራዳይም ነው ያየሁት። ማለት አባብሎ መወያየት እንዳለ የምሬ ነው። አባብሎ አዲስ የውይይት ፓራዳይም እንዳለ የሚያየሁት በሁሱ ነው ማለት የሁሱ ባህሪው ነው ማለት እኔ አሁን እኔ ብቻ ነኝ እንደ ሁሱን የማውቀው ግራ እየገባኝ ሁሱ በገዛ ቤት